ተመልከቱ። አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች ባለትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና የወጣት ብርቱካን ተመስገን የእውነት ፍለጋ እንደቀጠለ ነው። በኢቢኤስ እንባ ባራጨ ፕሮግራም ቤተሰቦቹንና ጋዜጠኞቹን ወደ እስር ማቅ የከተተው ፕሮግራም በኢቢሲ ቀጥሏል። ኢቢኤስ ቲቪ ህዝበ ኢትዮጵያውያንን በእንባ ያራጨው ታሪኳ አሁን ደግሞ በኢቲቪ ተከሽኖ ቀርቧል። ባለ ታሪኳ በኢቢኤስ ቲቪ ያቀረብኩት ቃለ መጠይቅ የማስመሰል ድራማ ነው ስትል ትደመጣለች። ነገር ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩት። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ሰዎች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔን እንደወለዱ ነው። አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። እኔ ደግሞ ባለትዳር ልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። በእንባና በለቅሶ ያሸበረቀው ታሪኳ የሐሰት እንደሆነ የተናገረችው ወጣት ብርቱካን ለብቻዋ አይደለም የቀረበችው። በችግር ጊዜ አገባው ያለችው ባሏ፣ ዘመድ አዝማዶቿ፣ የተለያዩ እሷን የሚያውቁ ጎረቤቶቿ ኢቢኤስ ቴሌቪዥን የተላለፈው ፕሮግራም ውሸት እንደሆነና አይደለም የማጣትና በችግር የመውለድ የተሞናሞነ ቤተሰብ እንዳላትም ተናግረዋል። ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል። ምክንያቱም በቤት ውስጥ ሙሉ ቤቷ እንደሆነ ነው የማውቀው። እንደማንኛውም ሴት ጋግራ ነው የምትበላው፣ እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። መንገድ ላይ የሚያወጣ ነገር አላጋጥ። በጤናው እየታመመች ነው፣ እየታከመች የልብ ኬዝ አለባት። ጴጥሮሳውንም ክትትላለ። ሲቸግረን እኮ እኛ ለሌላ ሚዲያ ወጥተን አሁን አጎታችን በቅርቡ መታወቁም ስለማይቀር ዶክተር ይመስገን አጎታችን ልጅ እሱን ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። በዚህ ዶክመንተሪ ፕሮግራም ላይ የ80 ባሏም ተገኝቷል። በደንቢ ዶሎ ዩኒቨርሲቲ ተደፈርኩ ብላ የወለደችው ልጅ የ6 ዓመት ሳይሆን ከሱ የወለደችውና የ2 ዓመት ልጅ እንደሆነ በበቂ ማስረጃ አብራርቶ አስረድቷል። ደንቢ ዶሎ የተባለ የዛሬ 5 ዓመት በፊት 5 ዓመት 6 ዓመት ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመት ነው? 2 ዓመት ነው። ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው። የዛን ልጁ ስንት ዓመት የሆነው ነበረ? 5 ዓመት እና ከ4 ዓመት በላይ የሆነው ነበረ። ግን ልጁ ስንት ዓመት ነው? ገና 2 ዓመት ነው። እና ተደፍራ ታግታ ደንቢ ዶሎ የሚለው በጣም ውሸት ነው። አታውቀውም። ደንቢ ዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነም አታውቀውም። ስሙንም ላታውቀው ትችላለች። በእንባ ያራጨው ታሪኳ በስተመጨረሻም አይኔን ግንባር ያደርገው በሚል መሐላ ተጠናቀቀ። ኢቢሲም እውነቱን አወጣሁት ብሎ ዶክመንተሪ ፕሮግራምን ሰርቶ ለህዝቡ አስተላልፏል። በኢቢኤስ ቲቪ በእንባ ያራጨውና የኢቢኤስ ጋዜጠኞቹን እንዲሁም የሚዲያውን ባለቤት ዘብጥያ የጣለው ፕሮግራም በሐሰት ተጠናቋል። ባለ ታሪኳን ኢቢኤስ ቴሌቪዥንና ለሆዳቸው ያደሩ ዩቲዩበሮችና ቲክቶከሮች የሐሰት መረጃን አሰራጭቷል ሲል ኢቢሲ ፈርጇል። የኢቢኤስ ጋዜጠኞቹ ታሪኩና ህሊና ከካሜራ ጀርባ ድርሰቱን ያስተካክሉላት ነበር። እንዴት አታርጉኛል ሲሰለሽ ደፍሩ ቃሏ ራሷ ማለት ነው በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። ነገር ግን አሁንም ቢሆን የተለያዩ ቲክቶከሮች መረጃ ያለን ድርጅቱ እየሄደች እርዳታንና ድጋፍን የለመነችበት ማስረጃ በእጃችን አለ ሲሉ ይደመጣሉ። ተመልከቱ። አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች ባለትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት። ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው። ከዛ በመቀጠል ደግሞ ብርቱካን በተለያዩ ተቋማት ላይ ተቸግራ መከራዋን እያየች እየሄደች በየቢሮዎቹ ይሰጧት የነበሩትን ዶክመንቶች ኦሪጂናል ዶክመንቶች እጄ ላይ ገብተዋልና እነሱን አንድ ባንድ አሳያቸዋለሁ።
በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት፣ አንብቡት። ይኸው ማህተሙ ኦሪጂናልነቱ ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው። እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን በትክክል ማህተም ያለበት ከሜሪ ጆይ ድርጅት ይወጣ። ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽሕፈት ቤት ይላል። ቀን 09/05/2017 ዓመተ ምህረት ጥር 9 ማለት ነው። እንግዲህ ልብ እያላችሁ ለሜሪ ጆይ ኢትዮጵያ አዲስ አበባ ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ስራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪ ጆይ ኢትዮጵያ ከዚህ በፊት በተለያዩ መንገድ ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም ወይዘሮ ብርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የአይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታረጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብለው ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው። ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው። እናንተም አንብቡት፣ እኔም አነበዋለሁ። በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20/03/2017 ዓ.ም ይላል። ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት ወይዘሮ ብርቱካን ተመስገን በቀን 20/03/2017 ዓ.ም ጽሕፈት ቤታችን መታ ባመለከተችው መሰረት የዩኒቨርሲቲ ተማሪ ሆኜ ያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ እያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሄዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ህፃናት ጉዳዮች ጽሕፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደችና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ገና እያንዳንዷን እግር በእግር እያልን እየተከታተልን ጉዳችሁን እናወጣዋለን። ይህንንና መሰል መረጃዎች ከተለያዩ ስፍራ ብቅ ብቅ ይላሉ። እውነትን የሚፈልጉ እግሮች አሁንም ይዳክራሉ። ነገር ግን የታሪኳ ባለቤት በራሷ ይህንን አነጋጋሪ፣ አስለቃሽ፣ እውነት የሚመስል ታሪክ ከተናገረችበት አንደበቷ አይኔን ግንባር ያድርገው ስትል ሐሰት መሆኑን በሰውና በወረቀት እማኝ አቅርባለች። የምሳሌ ቲዩብ ተከታታዮቼ ላይክ፣ ሰብስክራይብ እና ሼር እንዳይረሳ። ስላዳመጣችሁን እናመሰግናለን።